አይደለም የሚለው እንደ ፎይ ልናገር እችላለሁ ካስፈለገ፣ ግን በዛ ደረጃ አለ። አይ እኔ እንደሱ አላረገው። ለመሰለም አላረገው ሰማል አለን። እሺ ክርስቲያና ፕሮቴስታንት። እሺ ፕሮቴስታንት እንድትሆን ያዘዘህ ማን ነው? እግዚአብሔር ነው ወይንስ ነቢያቶች? የምን ነቢይ? እግዚአብሔር ነው ወይንስ ነቢያቶች ናቸው ፕሮቴስታንት እንድትሆን ያዘዙህ? ማን ያዘዘህ? መጽሐፍ ቅዱስን አንብቤ። ኦኬ የቱ ጋር ነው ፕሮቴስታንት ሁኑ የሚለው የመጽሐፍ ቅዱስ ጥቅስ? የቱ ጋር ነው እስልምና ሁኑ የሚል የነቢያቶች እንትን? አብሽር አሳያለሁ እንዳፈራ። ግን አንተ የተጠየቀው መጀመሪያ መልስልኝ። የቱ ጋር ነው የታዘዝከው? መጽሐፍ ቅዱስ ላይ አለ ብለኸኛል። የቱ ጋር? መጽሐፍ ቅዱስ ላይ እኮ ይኸውልህ ምን አለ መሰለህ፣ በመጀመሪያ ደረጃ ከእስልምና በፊት ክርስትና ነው ወይስ እስልምና ነው የነበረውን ደግሞ እኔ ልጠይቅ እፈልጋለሁ። ችግር የለውም አብሽር። መጽሐፍ ቅዱስ ላይ የቱ ጋር ነው ፕሮቴስታንት ሁን የሚል ትእዛዝ ያገኘው? የሃይማኖት ስምማ ፕሮቴስታንቱን ወይ ደግሞ ክርስቲያኑን የሚለው አይደለም፣ ግን ማለት ነው ክርስቲያን ሁን ነው የሚለው በእኛ መጽሐፍ። ክርስቲያን ሁን የሚለውን አሳየን። እሺ የቱ ጋር ነው? ምንድን ነው አሳይ ማለት እኮ ምኑን ነው የማሳየህ? ጥቅሱ ክርስቲያን ሁን የሚለው እስላሙን የሚለውን ጥቅስ ልታሳየኝ ነው? አብሽር አሳያለሁ፣ ወላሂ አሳያለሁ። ከአንድ አይነት በጣም በርካታ ነቢያቶች ሁሉ ሙስሊሞች እንደነበሩ ሁሉ አሳያለሁ። እንዳትፈራ፣ ሐዋርያቶች ጭምር ማለት ነው። እንዳትፈራ አብሽር ለማለት ነው። እግዚአብሔር የቱ ጋር ነው ክርስቲያን ሁኑ ብላ ያዘዘው? አባቴ ነፃነት ያለበት እኮ ሀገር ነው ያለሁት፣ አሜሪካ እኮ ነው ያለሁት። አብሽር በቃ የቱ ጋር ነው ክርስቲያን ሁን የተባልከው? ስማ አሜሪካን ሀገር ላይ እስልምናም ሁን ክርስትናም ሁን ኢቭን ፓጋኑን ምንም ነፃ ሆነ መኖር የምትችልበት ሀገር ነው። እሺ ጥሩ። የቱ ጋር ነው እግዚአብሔር ክርስቲያን ሁኑ ብላ ያዘዛቸው? እኔ በመጽሐፍ ቅዱስ ነው የማምነው እኮ። መጽሐፍ ቅዱስ አንተ ደግሞ የምታምነው በምን? በቁርአን ነው የምታምነው? በቃ የቱ ጋር የታዘዝከው ክርስቲያን ሁን ተብለ? የቱ ጋር ነው ማለት መጽሐፍ ቅዱስ ላይ? መጽሐፍ ቅዱስ ላይ ክርስቲያኑን እስላሙን የሚል ጥቅስ አለ እንዴ? ስለዚህ የለም ማለት ነው። ክርስቲያን ሁን የሚል የለም። አንተ ቅድም ስላልክ ነው ክርስቲያን ሁን የለም እኮ። አይደለም እኮ። አይ አንተ አሁን እሱም ፓርት ላይ የምፈለግከው ነው ጥያቄ። ኖ ክርስቲያን ሁን ስለተባልኩኝ ነው ክርስቲያን የሆንኩት ብለሃል ቅድም። ስለዚህ የቱ ጋር ነው እንደሱ የሚል ያገኘኸው? የቱ ጋር ነው እንደሱ የሚል ያገኘኸው? የቱ ጋር ነው እንደሱ የምትል ያገኘኸው? እሺ ተው በቃ ለተው በቃ። ስለ እስልምና ጥያቄ ካለ ጠይቅሽ። ሙስሊም ሆኖ እጠይቅሃለሁ። እኔ ደግሞ ጥያቄ ምን እንደሆነ ታውቃለህ? እሺ እስልምና ውስጥ እና ክርስትና ውስጥ ሁለት ነገር አለ። አንደኛ አንተ አባት ከሆንክ ልጅ ከወለድክ ልጅህ አባት መሆን አይችልም። እኔ አሁን በእስልምና ታሪክ ውስጥና በክርስትና ታሪክ ውስጥ የዘመናትም የአቆጣጠርም የጊዜ ልዩነት አለ። ያን እንዴት ትመልሰዋለህ? እስኪ ንገረኝ። ልጅም መሆናችንም አባት መሆን አትችልም ማለት ምን ማለት ነው? የሚቀድም ነገር አለ። ማን ከማን ነው የሚቀድመው? አባት ልጁን መቅደም አይችልም እኮ። እሺ ስለዚህ ክርስትና ከእስልምና በፊት ይቀድማል ለማለት ፈልገህ ነው? አዎ ትክክል። እስኪ ያሳየኝ። እንደውም ቁርአን ላይ ክርስትና ከእስልምና በፊት ይቀድማል የሚለው የቱ ጋር ነው ያለው? እሺ እንደዛ ከሆነ አንተ ደግሞ ቁርአን ላይ ማለት ነው ከእስልምና በፊት ከክርስትና በፊት እስልምና ይቀድማል የሚል አለ? አዎ አለ። ነቢያቶች ሁሉ ሙስሊሞች ነበሩ። ማስረጃ ላሳየህ። ነቢያቶች ሁሉ ሙስሊሞች እንደነበሩ ላሳየህ። እንዴ ታሪኩ እኮ አሁን እኮ ይኸውልህ ለምሳሌ እስልምና የመጣው ከ600 ወይ ከ500 ዓመት በኋላ ነው። አይደለም እሱን ጎግል ወይንም ሂስትሪ መጽሐፍ ህፃን እያለ መጽሐፍ ላይ ተጽፎ ስታነብ የነበረው ነው። ሙስሊሞችን መተህ ስትጠይቅ በመጽሐፋቸው ላይ እስልምና ከቀደሙ ከአዳም ጀምሮ እንደነበር እነ ኑህ እና አብርሃም ሙስሊሞች እንደነበሩ ያሳያል። ማስረጃ ረስተህ ያሳይ ላሳየህ። እሺ አብርሃም ምን ነበር የሚለውን እስኪ ላሳየህ። አብርሃም መቼም የሁላችንም አባት ነው፣ የነቢያቶች አባት ነው። አላህ በቁርአን ላይ ሚለተ አቢኩም ኢብራሂም እያለ ይገልጽልናል።
ይህ እስልምና የአባታችሁ የአብርሃም መንገድ ነው እያለ ይገልጽልናል። ይህን አብርሃም ሁሉን አሳይህ አብርሃም ምን እንደነበር እንመለከታለን። እዚህ ጋር ምን ይላል? ኢብራሂም ይሁዳዊም ክርስቲያንም አልነበረም፣ ግን ወደ ቀጥተኛው ሃይማኖት የተዘነበለ ሙስሊም ነበረ፣ ከአጋሪዎችም አልነበረም ይላል። አየህ፣ ሙስሊም ነበረ ቃል በቃል ታገኛለህ። ከእርሱ በፊት የነበረው ኖህ ሙስሊም ነበር። ወኡሚርቱ አን አኩነ ሚነል ሙስሊሚን ይላል። ኖህ ሲናገር እኔ ሙስሊም እንደሆን ታዘዝኩኝ ከአምላኬ ዘንድ እያለ ይናገራል። ሙስሊም ሁን ብሎ ማን የጻፈው? ይህ ከአምላክ ዘንድ የመጣ ነው። ስለ ነቢያት ታሪክ የያዘ መጽሐፍ። ይኸውልህ ወንድሜ፣ ማን የጻፈው? ከአምላክ ዘንድ መጥቷል ብለህ ታምናለህ አይደል? ኦኬ። በጨዋ መልክ ሳልሰድበው ወይም ሳልሳደብ ጥያቄ ምን እንደሆነ ታውቃለህ? ከአምላክ ዘንድ እንደመጣ ማስረጃው ምን ነበረ? ማን የጻፈው? ማስረጃ ልስጥህ። ወኢነሁ ለተንዚሉ ረቢል ዓለሚን ይላል። ይህ ቁርአን ከዓለማት ጌታ የተወረደ ነው ይላል። ማን አወረደው ሲባል ከዓለማት ጌታ ከአላህ። እሺ ልጨርስ። ማን አወረደው? ከዓለማት ጌታ ከአላህ ዘንድ የተወረደ ነው ይላል። ማን ያወረደው ሲባል ጊዜ ቀጥሎ ሲነግረን ነዘለ ቢሂ ሩሑል አሚን ይላል። መንፈስ ቅዱስ ወይንም መልአኩ ገብርኤል አወረደው ይላል። ከአምላክ ዘንድ ቃልን የሚያመላልሰው ለነቢያት ያ መልአክ ራሱ አወረደው። ለነቢያት ራሱ ሲያመጣላቸው የነበረው ታል አይደለ? አላ ቀልቢከ በአንተ ልብ ላይ ሙሐመድ እያለ ይነግራቸዋል። ይህ ነው ከአምላክ ዘንድ በመልአኩ በቅዱስ ገብርኤል አማካኝነት ወይም በጅብሪል አማካኝነት ለነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም የተላለፈ የሆነ መለኮት። ማስረጃ የለማ። ላሳየህ ማስረጃውን አሁን የተናገርኩበትን እንዴ። ማስረጃ እኮ ምን እንደሆነ ታውቃለህ? ማስረጃ ለምሳሌ አሁን በመጽሐፍ ቅዱስ ለማርያም እንደምትጸንስ እንደምትወልድ መልአኩ ገብርኤል መጥቶ አበሰራት ይላል። ማን ያየው ሲያበስራት? አያ አይደለም እንዴ? ተጽፏል። ልክ አንተ በቁርአን ተጽፏል እንዳልከው በእኛ ክርስትና ውስጥም ደግሞ በመጽሐፍ ቅዱስ ተጽፏል። ስለዚህ አንተ ማስረጃ የተጻፈ ስላገኘህ እንጂ ያየ የለም ማለት ነው ሲያበስራት አይደለ? እንዴት በዛ ዘመን እናንተ አንኖርማ? እድሜያችንም እኮ አይፈቅድም ብሮዬ። ስለዚህ ይኸውልህ ወደ ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም መልአኩ ገብርኤል እንደመጣ ማስረጃ ያሳያለሁ። አንተም ልታደርግ የምትችለው ወደ ማርያም መልአኩ ገብርኤል እንደመጣ ያላየ አካል መጥቶ እንደጻፈልህ ብቻ ነው። ግን አምነህ ተቀብለሃል። አይ ያየ አካል ማን አለ ማስረጃ ከነቢዩ ሙሐመድ ጋር ሲወርድላቸው ብለህ ትጠይቃለህ። ሌሎች አሉ ማስረጃዎች፣ ሌሎች አሉ። ያየ ያሳየኝ። በጣም ጥሩ ኖ ያየ ያሳየኝ እኮ ማለት እንዴት እንደሆነ ታውቃለህ? እንዴ ሌሎች ማስረጃ ስጠኝ፣ ችግር የለውም። መልአኩ ገብርኤል ወደ ማርያም በነቢያት ይኸውልህ፣ አሁን በክርስትና ያለው መሰለህ በነቢያት በሐዋርያት ተጽፏል። ማስረጃችን እሱ ነው። እሺ ስለዚህ ገብርኤል ቅድም እኮ እንዲህ ያልከኝ ለምሳሌ አሁን ከክርስትናና ከእስልምና ሃይማኖት ተናገር ካንተ አይደለ? ደግሞ እኔ ለዛ ስድብ አቁሙ በላቸው። ስድብ ከሆነ በጣም ልሳደብ ይችላል። ልሳደብ የለም። ዝም ብለህ አዳምጥ። ኮሜንት ላይ ዝም በሉት። ኖ አይ ዝም ብለህ አዳምጥ ሳይሆን እኔ በስርዓት እያወራው ነው። አንተ ቤት የሚገቡ ሰዎች ደግሞ ስድብ ከመጡ እሳደባለሁ። ተረጋጋና ከኔ ጋር አውራ። ህፃን ልጅ አይደለም ትልቅ ሰው። ተረጋግቼ እኮ እያወራሁ እኮ ነው፣ እየሰማሁ እኮ ነው፣ እየተደማመጠን ነው እኮ እስካሁን። በጣም ጥሩ። አሁን ከመልአኩ ገብርኤል ለነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ሲነግራቸው እነዚህን መላእክቶች ያየ የመሰከረ ልክ እንደ ሐዋርያቶች አለ ወይ ነው ጥያቄ። አለ። ለምሳሌ የአንተ ማስረጃ ቅዱስ ቁርአን ነው ብለኸኛል። እሱን አይደለም እየጠየኩኝ ያለሁት። ቃል ሲያወርድላቸው ያየ ሌላ አካል አለ ወይንስ የለም ነው ጥያቄ። ወይንስ ምንድን ነው ያየ ማለት? ቆሞ ያየ? አዎ መልአኩ ገብርኤል ሲያመጣ ለምሳሌ ምስክር የላቸውም ወይ ነቢዩ ሙሐመድ ብቻቸውን ነው ወይ ሰምተው ያደረሱት ነው ጥያቄ። ወይንስ ምንድን ነው ጥያቄ? ምን እንደሆነ ታውቃለህ? ማስረጃው ለምሳሌ አሁን ነቢዩ መሐመድ ይሄ መልአኩ እንዲህ ብሎኛል፣ ይሄ ገብርኤል እንዲህ ብሎኛል ብለው ነው የሚናገሩት። ገብቶሃል አይደል? ለዛ ደግሞ ማስረጃ ነቢዩ መሐመድ ብቻ ናቸው እንጂ ተናጋሪያቸው ተናጋሪው ሌሎቹ ሰዎች አልነበሩ አሉ። ማስረጃ ላሳይ ትፈልጋለህ? ማስረጃ ላሳይ ሌሎች ሰዎች እንዳዩ እንደመሰከሩ
አይ ብዙ ጊዜ ግን የሚነገረው ወይ ደግሞ የምንሰማው ያለ ነው እሱን ነው። ሰዋቸው ሌሎች እኔ ጋር እያወራህ ነው። አሁን እኔ ላሳየህ ሌላ ምስክሮች እንዳዩ እንደሰሙ እንደዘገቡ። እሺ መልአኩ ገብርኤል ለነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ቃል ሲያመጣ ሲናገር ምናምን ያዩት የመሰከሩ የአይን እማኞች ማስረጃ ይፈልጋሉ። ክርስቲያኖች ዛሬ ላሳያቸው ምናምን መሰላቸው። ሁሉም ሰሃቦች እንዳለ ያ ሁሉ ትውልድ ቆሞ መልአኩ ገብርኤል ቃል ሲያመጣ ያዩበትን ነው ማሳያቸው። አዛ ቆመው እንዳለ እናንተ ጋር ምናልባት ያለው ዮሐንስ ወይ ማቴዎስ ማርቆስ ጭራሽ የክርስቶስ ተማሪ ያልሆኑ አካሎች የተናገሩት ነው። እዚህ ጋር ያው ትውልድ ሁሉ እንዳለ ያየበትና የመሰከረበትን ወረቀት እኮ ማን የሚሰራው ስራ ና ያውና መልአኩ ገብርኤል መጥቶ ሰሃቦች እንደተመለከቱት ራሱ የመሰከሩበት ያውና የማስረጃ ምንጭ እዚህ ጋር ታገኘዋለህ። ያው ዑመር ብን አልኸጣብ ይባላል አብሮ የነበረው አካል ያው የመሰከረው ሁላቸውም ሰሃቦች ይሄን መልአኩ ገብርኤል እንዳዩት ፈጠለብና ሚንሁ أن نقدر عليه فقال رسول go ahead ياونا هذا جبريل أتاكم يعلمكم أمر دينكم فخذوا عنه እንዳለ የነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ሰሃቦች መልአኩ ገብርኤልን አይተውት ይሄ ገብርኤል ስለ ዲናችሁ ስለ ሃይማኖታችሁ ሊያስተምራችሁ ነው መጣ ብለው ቀጥታ አይተው ያዩ የመሰከሩት ያውና እዚህ ጋር እና አረበኛ እኮ ነው እያሳየኝ ያለው ብሮዬ። እሺ እየተረጎምኩልህ ነበር፣ ወደ አማርኛ ልቀይርልህ። ችግር የለም። እሺ እንግዳውን እስካመንክ ያውና እዚህ ጋር መልአኩ ገብርኤል ወደ እርሳቸው መጥቶ ሲናገር ያኔ ይሰሙት ነበር ያዩት ነበረ። ራሳቸው ሁሉም ሰሃቦች አንድ ሰው አራት ሰው ምናምን እንዳይመስልህ እንዳለ ሰሃቦች ይህ ምን ይላል? ጅብሪል አለይሂ ሰላም ሃይማኖታችሁን ሊያስተምራችሁ የመጣ መልአክ ነው እያለ ይናገራል። ያው ይህ ማን እንደሆነ ታውቃለህን አሉት ነቢዩ ሙሐመድ ያየውን አካል ማለት ነው። ይህ ጅብሪል አለይሂ ሰላም ሃይማኖታችሁን ሊያስተምራችሁ የመጣ መልአክ እያሉ ይናገራሉ። ይታል አይደል? ይሄን ያየው አካል ያው ዑመር ብን አልኸጣብ ለሱ ብቻ አይደለም የታየው እንዳለ ሙሉ የነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ሰሃቦች 100 ምናምን ሺህ ሰሃቦች በተቀመጡበት ነው ይሄ መልአክ መጥቶ ሁላቸውም ያዩት። ይሄን ይመስላል። ግን አንድ ነገር ልንገርህ ብሮዬ፣ አሁን እስልምናና ክርስትና እንዲፋይል ለማድረግ በእኔና በአንተ በአንድ ምሽት ወይ ደግሞ በአንድ ዲስከስ ይከብዳል። ያ ማለት ይኸውልህ አሁን አንተ እያልከኝ ያለው ክርስትና ከእስልምና ከክርስትና በፊት ነበር አልከኝ ብለኸኛል። አዎ ብያለሁ። በእርግጠኝነት በቃ ችግር የለውም። አሁን እኔ እናንተ ስላወራን ማን ወደኋላ ማን ወደፊት ነው ይቀራል ብዬ ጀጅ አላረገውም። በጨዋ መልክ ማን ነው ገብቷል። አሁን በፖፑሌሽን ደረጃ ብንቆጠር ምናልባት ወይ እስላም ብዙ ነው ወይ ክርስቲያን ብዙ ነው በዓለም ላይ። አውራ ማውራት ብትፈልገው እንዳላቋረጥህ ብዬ ነው። አብሽር። አውራ ሳይሆን ያው እኔ ማውራት የምፈልገው ነገር ማስረዳት በምፈልገው ወይ ብቻ ነው፣ ሌላ ትርጉም የለውም። አንተ በእስላም ላይ ደስ ያለህን ጥያቄ ጠይቅና ልመልስልህ። አሁን ልክ እንደጠየቅከው ለመሆኑ ነቢዩ ሙሐመድ እኮ ጥያቄንማ ጠየቅኩ እኮ አንተ መለስክልኝ። ከመቶ ሺህ በላይ ሰዋቦች እኮ አሉ ማስረጃዎች አልከኝ አይደል? እነዚያ ሁሉ ተመልክተዋል፣ የተመለከቱትንም ዘግበዋል፣ ራሳቸው አይተናል እያሉ የአይን እኮ እሱ ማስረጃ ነው። ማስረጃን መስማትና መቀበል የኔ ውሳኔ ነው አይደል? አሁን ማስረጃህን እኮ በጨዋ መልክ እኮ ሰምቼዋለሁ። አሁን እኔ የምነግርህ ደግሞ ምን እንደሆነ ታውቃለህ? እስልምና ነበረ ክርስትና ነበረ ብለን በአንድ ምሽት እኔ እናንተ አሁን አውርተንበት እኮ ጀጅ የምናደርገው ነገር አይደለም። የሚሰሙ ሰዎች አሉ፣ ጊዜ መምጣት ትችላለህ። አብሽር። የሚሰሙ ሰዎች አሉ፣ በአንተም በኩል የሚሰሙ ሰዎች አሉ፣ በእኔም በኩል የሚሰሙ ሰዎች አሉ። የራሳቸውን ሀሳብ ይሰጣሉ። ገብቶሃል አይደል? አሁን የግል ጉዳይ ወይ የእኔ ጉዳይ ብቻ ቢሆን እኔ ወስንበታለሁ። አሁን የምናወራው የሃይማኖት ጉዳይ ነው። ገብቷል። ስለዚህ የሃይማኖት ጉዳይ ስለሆነ እኔ በበኩሌ በቂ መልስ ነው ብዬ አላምንም። አሁን የተመለሰልህ አይደለም እሱን ነው ወይንስ ሌላ ለማለት ፈልገህ? ኖ የተመለሰልኝ መልስ ለእኔ በቂ ነው ብዬ አላምንም። ለእኔ የጠየቅከው ጥያቄ ምንድን ነው? የጠየቅከውን ጥያቄ መለስክልኝ እኮ። ታዲያስ ሌላ ምንድን ነው የምትፈልገው? ከክርስትና በፊት እስልምና ነበር እኮ አልከኝ። ማስረጃ ስልህ እኮ እና ኦኬ እሺ
እግዚአብሔር የሚባል አምላክ አንተ አታውቅም፣ እኔ ደግሞ አላህ የሚባል አምላክ አላውቅም ልበልክ። ለምን ታዲያ እኛን ፈጠረ? ለምን እናንተን ፈጠረና ለምን የሆነ እምነት ቁጥሩ በዛ፣ የሆነ እምነት ቁጥሩ አነሰ? ለምሳሌ እስልምና በዓለም ላይ ትንሽ ቁጥር እምነት ነው አይደለም ነው እንዴ? ለመሰለ እንደዛ ምለ እንደ ቁጥርማ በቢሊዮን እኮ ይቆጠራል። እሱማ ችግር የለም፣ ካውንት እኮ ይደረጋል። ዝም ብለህ ግን ሎጂኩ አሁን እኔ የምኖርበት ሀገር አሜሪካን ሀገር የክርስቲያን ሀገር ነው። ቶታሊ 99% ማለት ነው። ክርስቲያን አይደለም ችግር የለም። የሀገር ዓለም ክርስቲያን ችግር የለም። አሁን ጥያቄ ምንድን ነው? ግልጽ አድርገን እናስቀምጠው። ብዛት አይደለም ጥያቄ የማየውልህ። አምላክ ካለ አምላክ የበላይ ስለሆነ የሰው ልጆች በምድር ላይ ካሉ የበላይ መሆን አለባቸው። አንደኛ ለምሳሌ ውሸት ነው በምድር ላይ የሚነግሰው እና በሰማይ ቤት ነው ምናምን የምትለኝ ከሆነ ደግሞ ማስረጃው ምን እንደሆነ ታውቃለህ? ፈጣሪ የምድርም የሰማይም ባለቤት ነው። ገብቷል? በምድር ላይ የሚያንስ ፈጣሪ የለም፣ በሰማይ ቤት የሚገዝፍ ፈጣሪ የለም። በእውቀትም በጥበብም በማስተዋል አሁን ከእስልምና ምን እንደሆነ ታውቃለህ? በጣም ትልቁ ኃይላቸው መግደል ወይ ደግሞ በቃ ገሎ መሞት ነው። እንደዚህ ነው በቃ መፈክራችሁ። ሁሌ እኮ የሚገርመኝ ይሄ ነው። እሱ መፈክር ከይቅርታ ጋር የቱ ጋር ተምር። እውነቴን እኮ ነው የምልህ። በቃ መፈክራቸው ይሄ ብቻ ነው። እሺ እሱ ከሆነ አንድ እስኪ ይህችን ጥቅስ እናንብባት እስኪ። ለነገሩ ጥቅሱ አይደለም ጥቅሱ ሳይሆን ጥቅሱን እኮ ልትነግረኝ እንችላለን። እንደ ማስረጃ ብቻ አይደለም። ችግር የለውም አብሽር። በግድያ የሚያምን ያለው ትክክል ይሁን ይችላል። አንድ ጥቅስ እስኪ ላሳየኝ። እኔ በየትኛውም ክርስትና ሞቶ ጥሩ መንገድ እንዳለው የሚያስተምር አላየውም። በክርስትና ውስጥ እኮ በጣም ጥሩ ምን ይላል እዚህ ጋር? ይሄ የቁርአን ጥቅስ መሰለኝ። እስኪ እናየው። ሽማግሌውንና ጎበዝን ቆንጆይቱንም ሕፃናቶችንና ሴቶችን ፈጽሟችሁ ግደሉ ይላል። ይሄ ልጅ ማለት ነው ጀምሮ ምን ላይ ይመስላል? የራስህ የገዛ መጽሐፍህ ላይ በመግደል የሚያምን መጽሐፍ ማለት ይሄ ነው። ለዚያም ሕፃናቶችን ግደሉ፣ ሽማግሌን ግደሉ። ይሄ ብቻ እንዳይመስልህ ሌላ ቆይላ ሰው ይሆና ገና የገዛ መጽሐፍ ላይ ያልከኝ። እሺ መጽሐፍ ቅዱስህ ላይ የሰራዊት ጌታ እግዚአብሔር እንዲህ ይላል፣ እስራኤል ከግብፅ በወጣ ጊዜ አማሌቅ በመንገድ እየተቃወመ ያደረገበትን እበቀላለሁ። አሁንም ሄደህ አማሌቅን ምታ፣ ያላቸውንም ሁሉ ፈጽመህ አጥፋ፣ አትማራቸውም። ወንዱንና ሴቱን፣ ብላቴናውንና ሕፃኑን፣ በሬውንና በጉን፣ ግመሉንና አህያውን ግደል። በመግደል የሚያምን ማለት ይሄ ነው። እግዚአብሔር እኔን የተሳደበ ግደሉት እያለ ይናገራል። እኔ በእስልምና ነው ከአልቃይዳ ጀምሮ ሰው ሲገሉ ማምነው። ሴፕቴምበር 11 ላይ አሜሪካን ሀገር ብዙ ሺህ ሰዎች የጨረሱ እስላሞች ናቸው። የአንተ ዘመኖች ናቸው። አላሁ አክበር ብሎ የጨረሱት የአንተ ዘመኖች ናቸው። ያው መጽሐፍን እያሳየው እንዴ የአንተ እኮ ነው። ይኸውልህ መሐመድ እኮ አራጅ ነው፣ ገዳይ። ማስረጃ የማየው ህዝቦችና አንተ በስነ ስርዓት ትንሽ ሆናችሁ ማለት ነው። ያው አይደለም እኔ ላሳይህ። አራጅ ነው ማስረጃ እኮ ይኸው ሰጠው እኮ። ሴፕቴምበር 11 ማን ያጠፋው? እስኪ ንገረኝ። ላሳይህ። ሴፕቴምበር 11 ማን ነው እንዲያደርገው? እስኪ ንገረኝ። ምንድን ነው ይሄ? አበባው ነው። በምድር ላይ ሰላምን ለማምጣት የመጣሁ አይምሰላችሁ አለ ኢየሱስ። ሰይፍን እንጂ ሰላምን ለማምጣት አልመጣሁምና ይላል ኢየሱስ። እስኪ ምን ይላል? አበባ ኢየሱስ ገዳይ ነው እያልክ ነው እና ምንድን ነው የሚለው መጽሐፉ? አንተ እኮ ነህ እዚህ ጋር እኛ መጽሐፋችን ላይ ግደሉ የሚል የለም እያልከን ያለኸው። ያውና እዚህ ጋር ግደሉ እያለ እየተናገረ ነው መጽሐፍ። ኢየሱስ ክርስቶስ እረዱ እንዳለ ታውቃለህ? ማረድ በእኔ የሚያምኑ ሰዎችን እረዱ ብሏል ኢየሱስ ክርስቶስ። መጽሐፍ ቅዱስ ላይ ምን አለ? እኔ በላያቸው ላይ እንድነግስ ያልወደዱትን ጠላቶችን ግን ወደዚህ አምጧቸው፣ ከፊቴም እረዷቸው ይላል። እኔ ይኸውልህ እኔ ብዙ አልናገርም። ለመሰለ ሙስሊም ፍሬንዶች አሉኝ እና አዘ ፍሬንድ በምድር ላይ ትንሽ እድሜ ያለን እሷን ኖረን ስናልፍ ያው ተጠያቂው ማን ነው አይደለም የሚለው እንደ ፎይ ልናገር እችላለሁ ካስፈለገ። ግን በዛ ደረጃ እኔ እንደሱ አላረገው። ለመሰለም አላረገው
እኔ አሁን የእፎይን ያህል እውቀት የለኝም። እኔ አሁን የእፎይን ያህል እውቀት የለኝም። ምንድን ነው እውቀቱ? እስኪ ሁለታችሁ አውሯ። እንግዲህ እውቀቱን ሁለታችሁ ተነጋገሩ። ምን እንዳለ ታውቃላችሁ? እንደ እፎይ ልሳደብ እችላለሁኝ አለ። ተሳዳቢ እንደሆነ ራሳቸው ይመሰክራሉ። ስድብ እንደሆነ ሌላ እንደምታውቃሉ። ወላሂ ላዚም እንደ እፎይ ልሳደብ እችላለሁኝ አለ። ውስጣችሁ እንደሚያውቀው በአንደበታችሁ አጋለጣችሁ። አንደበታችሁ ስድብ እንጂ ሌላ እንደማያውቅ ያውቃሉ። ገብታችኋል አይደለ? ይሄ ነው ጥያቄ አለ። አሁን በእስልምና ላይ መጠየቅ የምትፈልገው